ከዘጋሽ ይሄንን አድርጊ በሚል ሐሳብ ነው የምንነጋገረው። ከዘጋሽ የምትወጂው ወንድ የምታፈቅሪው የኔ የምትዩ ከዘጋሽ ወይ ደግሞ ኢግኖር ነው የሚባለው። በነገራችን ላይ ይሄ ለፍቅረኛሞች ጭምር ይሆናል፣ ለአዲስ ጀማሪዎችም ይሆናል። ገና የሆነ ወንድ ተመችተሽ ልታወሩ እየፈለግሽ ከዘጋሽም ይሆናል። በዛውም ደግሞ ፍቅረኛሞች እያላችሁ ጮኛሞች እያላችሁ ድንገት በመሃል ተነስቶ ዝግት ካረገሽም ለዛም ስለሚሆን እንግዲህ እስከ መጨረሻው ተከታተሉ። 5 ዋና ዋና ሐሳቦችን ነው የምነግራችሁ። በተለይ 5ኛ ላይ የምነግራችሁ ነገር እንዲህ ጎትቶት ነው ያመጣላችሁ፣ ጎትቶት። ስለዚህ እስከ ቪዲዮ መጨረሻ መከታተላችሁን አትርሱ ማለት ነው። እንቀጥልሽ። እንግዲህ ያው ይሄ ነገር ሁሉም ሰው ጋር የሚያጋጥም ነገር ነው። ታውቃላችሁ፣ የሆነ ወንድ ትተዋወቃላችሁ፣ ታወራላችሁ፣ ቴክስት ተደራርጋችሁ ተገናኝታችሁ ብዙ ግንኙነት ውስጥ ትገባላችሁ። ከዛ ከሆነ ጊዜ በኋላ ሳታስቡት ያው ሰው አይደላችሁ ሰው ናችሁና ትጋጫላችሁ። ከተጋጫችሁ በኋላ መራራቅ የሚባል ነገር ይፈጠራል። በመሃል ክፍተቶች ይፈጠራሉ ምናምን። ከዛ በመሃል አንቺ ልታናግሩ ስትሞክሪ ወይ እሱ ሊዘጋሽ ይችላል። ምንድነው ማድረግ ያለብሽ የሚለውን ነው የምናየው ማለት ነው። እንግዲህ የመጀመሪያው ከዘጋሽ ማድረግ ያለብሽ ግልጽ ለማድረግ አትጋጋጪ። እደግመዋለሁ፣ ነገሮችን ግልጽ ለማድረግ አትጋጋጪ። በእርግጥ ይሄ የሚያገለግለው ለጤነኛ ሴቶች ነው። ምን ማለት ነው? ማለት ያው እናንተ ጋር እውነት ላለ ሰዎች ማለት ነው። አንዳንዶቻችሁ እኮ በገዛ ጥፋቶቻችሁ እኮ ነው የምትዘጉት። በገዛ ጥፋትሽ ከዘጋሽ የኔ እናት የኔን ቪዲዮ አይደለም ማየት ያለብሽ፣ ሄደሽ ይቅርታ መጠየቅ ነው ያለብሽ። ምን ትሰሪያለሽ? እኔ ጋር አጥፍተሽ ከሆነ የተዘጋሹ ኢግኖር የተደረግሽው ፍሬዘር ምን ያርግሽ? ስለዚህ ሂጂና ይቅርታ ጠይቅ። አንዳንዴ ትገርሙኛላችሁ፣ አንዳንድ ሴቶች አጥፍታችሁም ይቅርታ መጠየቅም አትወዱም። ይሄ መሰበርም ዝቅ ማለት የሚባል ነገር አትወዱም እንዴ? የኔ እናት በዚህ አይነት መንገድ አይደለም የወደፊት እጮኛሽን ባልሽ ልታረግ ይቅርና አብሮሽ የሚኖር ማህበራዊ ኑሮ ላይ እንኳን